እባካችሁ ብፁዕ አቡነ ዲዮስቆሮስ በጠቅላይ ቤተ ክህነት የማህበራት ማደራጃ መምሪያ ሊቀ ጳጳስ እንዲሁም የማይጨው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የማህበራት ማደራጃ መምሪያ ሊቀ ጳጳስ፣ የማይጨው ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሁላችን የፍቅር አባት፣ የትህትና አባት፣ የጸሎት አባታችን እንኳን ወደዚህ ቢሮአችን በሰላም መጡልን። አክብረውን ስለመጡ ልጅነቴን ሳይንቁ በትህትና ስለታዘዙኝ አምላካችን እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንግዲህ እንደሚያዩት ይሄ ቢሮ የስራ አስኪያጅ ቢሮ ነው። አብርሃሚክ ይባላል ቢሮአችን። ስፒሪቹዋል ዌዲንግ ፕላነር ኤንድ ኢንባውንድ ገስት ማኔጅመንት ስራ የሚሰራው የመንፈሳዊ የሰርግ አገልግሎት እንዲሁም ደግሞ ከመላው ዓለም የሚመጡ ኢትዮጵያውያንን በእንግድነት የሚቀበል ቢሮ ነው። በመንፈሳዊ አገልግሎት በየትኛውም አካባቢ ያሉ ኦርቶዶክሳውያን ወንድሞቻችንን እህቶቻችንን በመንፈሳዊ ፍቅር ተቀብለን እንደራሳቸው ሆነን የምንድርበት ቢሮ ነው። ምንም አይነት እክል ሳይገጥማቸው፣ ምንም አይነት ችግር፣ ምንም አይነት ውጣ ውረድ ሳይገጥማቸው መንፈሳዊ የሆነው የጋብቻ ስነስርዓታቸውን እግዚአብሔር የሚከብርበትን የጋብቻ ስነስርዓታቸውን በክብር ከጅማሬው እስከ ፍጻሜው የምናስተናግድበት ቢሮአችን ነው። በሌላ በኩል ደግሞ ከየትኛውም ዓለም የሚመጡ ኢትዮጵያውያንን ትውልደ ኢትዮጵያውያንን በክብር የምንቀበልበት ቢሮአችን ነው። ከኢንተርናሽናል ኤርፖርት ከኢትዮጵያ አየር መንገድ ጀምሮ ሙሉ እዚህ ሀገር የሚኖራቸውን እንቅስቃሴ ለእኛ በወኪልና የሚሰጡበት ወኪሎቻቸው ሆነን የምንሰራበት ቢሮአችን ነው። በድጋሚ ብፁዕ አባታችን እንኳን ወደ ቢሮአችን መጡልን። ቡራኪዮ ይድረሰኝ። ከእግረ መስቀሉ ዝቅ ብዬ ቡራኪዎትን እንቀበላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር በቸርነትህ በምሕረትህ ሁላችንም በሕይወት ጠብቀህ ከዚሁ ሰዓት ስላደረስከን ምስጋና ክብር ለአንተ ይሁን። እንግዲህ መቼም ሰው ያስባል፣ እግዚአብሔር ይፈጽማል። ሰው ልጅ ከእግዚአብሔር ጋር ከሆነ የሚያስበው ሁሉ መንፈሳዊ ነው። መንፈሳዊ ነገር በምናስብበት ጊዜ ደግሞ መሪያችንም ስራውንም የሚያሰራን እሱ ባለቤቱ ይሆናል እና እንግዲህ ወጣት ዲያቆን ዘማሪ ፍሬዘር ትልቅ ራዕይ ይዞ ነው የተነሳው። በዚህ ሰዓት ዓለማችን ምን ያህል ከመንፈሳዊ ሕይወት እያስወጣ ከቤተ ክርስቲያን ጉያ እየነጠቀ በድንግርግር ጋብቻውንም ሕይወቱንም እያመሳቀለ ነው የሚገኘው። ስለዚህ ጋብቻ ክቡር ቅዱስ ነው እንደ ቤተ ክርስቲያናችን አስተምህሮም ሆነ እንደ መጽሐፍ ቅዱስ። ስለዚህ ወጣቶቻችን በዚሁ ከበረታችሁ የማይሆን ነገር የለም። ለሚያምን ሁሉ ይቻላል ተብሎ ለሚያምን ሁሉ ይቻላል። ስለዚህ ወቅታዊ ነው አይነቱ ጋብቻ ስነስርዓት። በመንፈሳዊ ጋብቻ ልጆቻችን ቃል ኪዳናቸውን አጽንተው እንዲኖሩ ለስጋው ደግሞ እንዲበቁ አርአያ እንዲሆኑ ለሌላውም መሪና አስተማሪ እንዲሆኑ ይህንን ዓላማ ይህንን ሀሳብ ሰንቆ በቁርጠኝነት እግዚአብሔርን ተስፋ አድርጎ በዚህ መንፈሳዊ ስራ ለማገልገል መሰለፍ ይህም ያው የእግዚአብሔር ፈቃድ ያለበት ይመስላል። የእግዚአብሔር ፈቃዱም ነው። ስለሆነም እዚሁ ተደርሷል እና እንግዲህ ሁሉም ወጣቶች ስራ ሞልቷል።
አገልግሎት ሞልቷል። ሰፊ ነው አገልግሎታችን፣ መንፈሳዊ አገልግሎታችን በጣም እጅግ ሰፊ ነው። ለሁሉም ይበቃል። ዋናው አለመስራታችን ካልሆነ በስተቀር ብዙ ለሁሉም የሚሆን በቂ የስራ መስክ ቤተክርስቲያናችን አላት። ህዝባችንም ቁጥሩ ብዙ ነው። በ40 እና በ50-60 ሚሊዮን የሚቆጠር ህዝብ ነው ያለን። ለዚህ ሁሉ ህዝብ የቢሮ ሲያንስ ነው ማዳረስም ይቻልም አይደለም እና ስለዚህ ትልቅ ራዕይ ነው፣ ትልቅ እቅድ ነው፣ ትልቅም ስራ ነው። እንግዲህ ቤተክርስቲያንን ስንሰራ ስናገለግል ቤተክርስቲያንን ዶግማ ቀኖና አክብረን መስራት፣ እምነታችንን ጠብቀን ያው ለእግዚአብሔር መንግስት መዘጋጀትና ማዘጋጀት ከኛ ይጠበቃል። ስለዚህ እግዚአብሔር አምላካችን ልጃችን እግዚአብሔር ይባርክ፣ እግዚአብሔር ይቀድስ። ስለ ሥላሴ አብዝቶ ዘምሯል፣ በፍቅር ዘምሯል። ምርጥ መዝሙር ምርጥ ዝማሬ ነው ያለው። ስለዚህ ዛሬም ደግሞ በሥላሴ ቀን ያው ፈቃዳቸው ሆኖ ለአገልጋያቸው ያው ደግሞ ጥሩ ቢሮ እንዲከፍት ጥሩ ዓላማ ይዞ እንዲመጣ ፈቃዳቸው ሆኗልና እግዚአብሔር የተባረከ ያድርግልህ፣ ስራህን ሁሉ ያቃናልህ፣ የአባትነቱ ጥበቃ አይለይ፣ ሀገራችንንም ሰላም ያድርግልህ፣ ወጣቶቻችንንም እግዚአብሔር ይባርካቸው። ሁልጊዜ ለቤተክርስቲያን የምትቆረቆሩ ዋጋ በመክፈል ላይ የምትገኙ ወጣቶቻችን እግዚአብሔር ልቦናውን፣ ጥበቡን፣ ማስተዋሉን፣ ብርታቱን፣ እውቀቱን ሰጥቶ ለቤተክርስቲያን የሚበጀውን መልካም ስራ እንድትሰሩ ለሁላችሁ እግዚአብሔር ይፍቀድላችሁ። በህይወት በጤና በበረከት በሰላም በፍቅር ያኑራችሁ። እነንም ቢሮ የተባረከ የተቀደሰ ያድርግልን። ውጤታማ ሆኖ ደግሞ ሁላችንም በዚህ ቢሮ የሚሰራው መንፈሳዊ ስራ ሁላችንም ለመደሰት ያብቃን። ወጣቶቻችንም ተጠቃሚ እንዲሆኑ እግዚአብሔር ይፍቀድላቸው። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወእግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ በሐልዮ በገቢር በስህተት በድፍረት ከልጅነት እስከ እውቀት የሰራነውን ኃጢአታችን ፈጣሪያችን ይቅር ይበለን። ማይሰራ ኃጢአት እግዚአብሔር ይፍታ። መልካም በዓል ይሁንላችሁ። ተውናት እግዚአብሔር ባርክ። የሀሳቡ አመንጭና ሀሳቡ ደግሞ ወደ ተግባር ወደ ገለጸልን ዲያቆን ፕሬዘር ደሳለኝን ወደ መድረክ ጋብዝና ሙሉ ሀሳቡን ያብራራናል። በልዩ ክብርና ጭብጨባ እባካችሁ ወደ መድረክ ዲያቆን ፕሬዘር ደሳለኝን ትጋብዙልኛላችሁ። ጭብጨባ ግን ያንሳል እባካችሁ። የማህበራት ማደራጃ መምሪያ ሊቀ ጳጳስ፣ የማይጨው ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ በዚህ ጥሪያችንን አክብራችሁ የተገኛችሁ ወንድሞቻችን፣ እህቶቻችን፣ የኪነ ጥበብ ባለሙያዎች፣ ታላላቅ እንግዶቻችን፣ በአጠቃላይ ጥሪያችንን አክብራችሁ በዚህ የተገኛችሁ ወዳጆቼ፣ ወንድሞቼ፣ እህቶቼ አስቀድሞ ባገናኘን ለዚች ቀን ባደረሰን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምንከረማችሁ እንኳን ደህና መጣችሁ። እንኳን ወደ አብርሃሚክ መንፈሳዊ የሰርግ አሳላፊና እንግዳ ተቀባይ ድርጅት የምረቃ ስነ ስርዓት በደህና መጣችሁ። አብርሃሚክ መንፈሳዊ የሰርግ አሳላፊና እንግዳ ተቀባይ ድርጅት በመንፈሳዊ የሰርግ አጋፋሪነትና በእንግዳ ተቀባይነት ዘርፍ
የተሰማራ የኢቨንት ኦርጋናይዘርና የቱር ተቋም ነው። እንደሚታወቀው ሀገራችን ኢትዮጵያ በጭስ አልባው ኢንዱስትሪ ስመጥርና ብዙ የቱሪስት መስህብ ሀብት ያላት እንደሆነ ይታወቃል። በሀገሪቱ የቱሪዝም ሀብት ላይ ደግሞ ከፍተኛውን ድርሻ የምትይዘው በርካታ የቱሪስት መዳረሻ የሆኑ ቅርሶች ባለቤት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኗ ግልጽ ነው። ይሁንና የገዛ ሀገራቸውን ቅርሶች ያልጎበኙ በመላው ዓለም የሚገኙ ኢትዮጵያውያን ቁጥር ቀላል የሚባል አይደለም። ይህንን እውነታ መነሻ በማድረግ ለአጭር ጊዜ ወደ ኢትዮጵያ የሚመጡ ጎብኚዎች ደረጃውን የጠበቀ እንግዳ አቀባበል፣ የማረፊያ ቦታ፣ የጉዞ እቅድን በማዘጋጀት ያለምንም መጉላላት ጎብኝተው እንዲመለሱ የሚያደርግ ቤተክርስቲያን አካባቢ ያለውንም አጠቃላይ ሁኔታ በሚገባ የሚያውቅ ተቋም ለመፍጠር ባደረግነው ጥረት አብርሃሚክ የተሰኘውን ተቋም እውን ማድረግ ችለናል። እንደሚታወቀው አባታችን አብርሃም በእንግዳ ተቀባይነቱ፣ በአባትነት ፍቅሩ ታሪክ የማይረሳው በመጽሐፍ ቅዱሳችን ተጽፎ የሚገኝ ደግ አባት ነው። እንግዳን የመቀበልና በክብር የማስተናገድ እሴቱ ለሁሉ አርአያ የሚሆን እንደሆነም ይታወቃል። ይህንን አብርሃማዊ አስተሳሰብ እንደ ፍልስፍና በመውሰድ እንደ አብርሃም እንግዳ የመቀበል አገልግሎት አዘጋጅተናል። በሁለተኛ ደረጃ አብርሃምና ሳራ በተሰኘው የአገልግሎት ስጦታችን መንፈሳዊ ሰርጎችን ሙሉ በሙሉ ሂደታቸውን ከጅማሬው እስከ ፍጻሜው ለተጋቢዎች ለማገልገል ዝግጅታችንን ጨርሰናል። ከሰርግ ጋር የተያያዙ ሽምግልና፣ የጫጉላ ሽርሽር፣ የክርስትና ሁነቶችን የሚሰጡ ዝርዝር አገልግሎቶች በተቋማችን ፓኬጆች ውስጥ ተካተዋል። ፈጣሪን ያስደሰተውን የአብርሃምን የእንግዳ ተቀባይነት መንፈስ የያዘ አገልግሎት እንድንሰጥ በሐሳብ በጸሎት እንዲሁም ተቋማችንን በማስተዋወቅ እንደምትደግፉ ተስፋ እናደርጋለን። ጥሪያችንን አክብራችሁ እዚህ ስለተገኛችሁ ከልብ እናመሰግናችኋለን። ሰላም። እንግዲህ ቀደም ሲል እንዳዳመጣችሁት በዲያቆን ዘማሪ ፍሬዘር ደሳለኝ በኩል የቀረበልን ሙሉ መረጃ ይሄ ነው። አሁን ከዚህ በመቀጠል እንግዲህ ይህ ፕሮግራም እንዲሁም ደግሞ ይህ ድርጅት አገልግሎት መስጠት መጀመሩን ሊያበስርልን እሱ አባታችን በተገኙበት የመመሪያ ንግግር ያደርጉልንና የኬክ መቁረስ ስነስርዓቱን እናካሄዳለን ማለት ነው። በቀጥታ ደሳችን እንሄዳለን። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ እና የተከበራችሁ የዚህ ፕሮግራም ተሳታፊዎች እንደዚሁም የፕሮግራሙ ባለቤት የሆኑት ዲያቆን ዘማሪ ፍሬዘር ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር አምላካችን በቸርነቱ ጠብቆ እዚህ ሰዓት ላደረሰን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ወዘእንበሌሰ አልቦ ዘትክሉ፣ ያለኔ ምንም ልታደርጉ አትችሉም ይላል። ሁሉም በሱ ፈቃድ ነው። ሕይወታችንም በምድር ላይ የምንኖረው ወደ ምድርም የመጣ ነው፣ ወደ ሰማይ የምንሄደው ውለን የምንገባው ሐሳባችን ሁሉ በስራ የምናውለው ውጤታማ ልንሆን የምንችለው እግዚአብሔር ሲፈቅድልን ነው። ምክንያቱም ቅዱስ ቃሉ ያለኔ ምንም ልታደርጉ አትችሉም ብሎ ያስተምረናል፣ ይነግረናል። ቁመን መራመዳችን፣ መተንፈሳችን፣ እቅድ ማቀዳችን የሁሉ የእግዚአብሔር ፈቃድ ነው። ሰው መሆናችንም የእግዚአብሔር ፈቃድ ነው እና ልጃችን ዘማሪ የቤተክርስቲያን አገልጋይ በዚህ ዕለት ነው መንፈሳዊና ማህበራዊ ስራ ለምእመናን ለማበርከት ለመስራት
አቅዶ በዛሬው ዕለት ቢሮ ከፍቶ ነው በጸሎት ሁላችንም እንድናግዘው በዚህ ፕሮግራም እንድንገኝ ስለጋበዘን የእግዚአብሔርን ፈቃዱ ስለሆነ በዚህ ሰዓት ተገኝተን በእግዚአብሔር ስም ባርከን ነው ቢሮ ከዛሬ ጀምሮ ያው ተከፍቷል። ስርዓቱን እናበስራለን። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እንግዲህ ያው መንፈሳዊ ሕይወት ካልጠበቁት ካልተንከባከቡት ፈተና ይገጥመዋል። የግል ሕይወትም ሆነ ክርስትናችንም ጋብቻው ሁሉም ጥበቃ ያስፈልገዋል፣ አስተማሪም ያስፈልገዋል። ስለዚህ ልጃችን በዚህ እድሜ በወጣትነት እድሜ ማንም ያላሰበው ያልሰራው እሰራለሁ ብሎ ማሰቡ ማቀዱ ይህንን ቢሮ መክፈቱ ሊደነቅ ሊመሰገን ይገባዋል። ቤተክርስቲያናችን ብዙ ዘርፈ ብዙ ስራዎች አሏት። ከመደገፍ ይልቅ መንቀፍ ነው እኛ ብዙ ጊዜ የምናበዛው። የሚያስነቅፍ ነገር ካለ እንኳ ያው ቀስ ብሎ ይሄ ልክ አይደለም ይሄ ልክ ነው ብሎ ወደ መልካም ነገር እንዲመጣ ከማድረግ ይልቅ ያው መሰናክል እንዲበዛ እየተደረገ ሰዎች ደፍረው ወደ ጥሩ ዓላማ እንዳይገቡ መሰናክሉን፣ ስድቡን፣ ትችቱን እየፈሩ ብዙ መስራት ሲችሉ ወጣቶቻችን ወደ ኋላ ያፈገፍጋሉ እና አሁንም በዚህ የተከፈተው ቢሮ ያው ሁላችንም መልካም ሐሳባችንን መልካም ድጋፋችንን ማድረግ ይጠበቅብናል። ከሁላችሁም ይጠበቃል። ለምንድነው? አገልግሎቱ ያው ለሕዝብ ነው፣ ለቤተ ክርስቲያን ነው። ቀኖናውን ጠብቆ ዶግማውን ጠብቆ ስርዓተ ቤተክርስቲያንን ጠብቆ ማንም ክርስቲያን መስራት አለበት፣ ማገልገል አለበት። የቤተክርስቲያን መሰረት ማናጋት አይገባም። ቤተክርስቲያን የሚያስነቅፍ የሚያስተች ነገርም ልንሰራ አይገባም። ነገር ግን የቤተክርስቲያናችንን ስርዓት ሕግ ጠብቀን ግን ምዕመናንን የሚጠቅም የምዕመናንን ሕይወት የሚጠብቅ መልካም ስራ ሁላችንም በአንድነትም ሆነ በተናጠል መስራት ክፉ አይደለም፣ በጎ ነው። አንድ ሰው ብዙ መስራት ይችላል፣ አንድ ሰው ደግሞ ብዙ ማጥፋት ይችላል። ነገር ግን ጥፋቱን ወደ ጎን ትተን ስራውን ነው ማተኮር ያለብንና እናንተም በዚሁ ዘማሪ ዲያቆን ለማበረታታት ሁላችንም እንዲበረታ ለማድረግ በዚሁ ተገኝተናል እና ይህንን ቢሮ የፕሮግራም ባለቤት ብቻ ሳይሆን የሚመሰገኑት እናንተንም ልትመሰገኑ ይገባቸዋል። እንግዲህ በምትችሉት አቅም በሐሳባችሁ እንድትረዱት በዚህ ይህንን ቢሮ ደግሞ እንዲያድግ ተስፋፍቶ ለምዕመናን ወጣቶች ተደራሽ እንዲሆን ጠቃሚ እንዲሆን እንግዲህ የስራው ባለቤት እግዚአብሔር ነውና የእግዚአብሔር ፈቃድ ከልጃችን ጋር ይሁን። በዚህ ቀን ለሰበሰበን ፈጣሪያችን ምስጋና ይድረሰው። መልካም የስራ ጊዜ ለምዕመናን የሚጠቅም ለወጣቶች የሚጠቅም መልካም ስራ እንዲሰራ የእግዚአብሔር ቅዱስ ፈቃዱ ይሁንልን። በሰላም ያቆየን ያስረፈደን እስከዚህ ሰዓት ለጠበቀን ላደረሰን ፈጣሪያችን እግዚአብሔር ምስጋና ይድረሰው። እናታችን ወላዲተ አምላክ ድንግል ማርያም ከልጇ ከወዳጇ ታማልደን፣ ሀገራችንን ሰላም ያድርግልን፣ ተዋህዶ እምነታችንን ጠብቅልን። እዚሁ የተገኘነው ሁሉ እግዚአብሔር ይባርከን ይቀድሰን።
እሺ የኛ ቡራኬ ነው። ቡራኬ እሱ ቡራኬ ሁሉ ሆናችሁ እዚህ ስለተገኛችሁ አሁንም በድጋሜ ልዑል አምላካችን እግዚአብሔር ክብር ያድልልኝ ለሁላችሁ። ይሰማል አይደለ? እስኪ አንድ ጊዜ ደስ ያላችሁ አጨብጭቡ በደንብ። ምክንያቱም ያስጨበጨብኳችሁ ይሄ ቢሮውን እኔ ብከፍተውም የሁላችንም ነው የሁላችሁም ነውና አምላካችን እግዚአብሔር ፍጻሜውን ያሳምርልን። አሁን ይሄ ቢሮ ስለሚሰራው ዝርዝር ሐሳብ የምነግራችሁ ይሆናል። ይሰማል አይደለ? ስለ ቢሮው ዝርዝር ሐሳብ የምነግራችሁ ይሆናል። በመጀመሪያ ግን ይሄ ቀን ለኔ በጣም ልዩ ቀን ነው። በጣም የተለየ የተከበረ እስካሁን ከኖርኩባቸው ቀናት ልዩ ቀን ነው። ምክንያቱም እንደምታውቁት እኔ ስላሴ ትትረመም የሚል ዝማሬ ዘምሬ ብዙሃኑ ዘንድ እየተዘመረም እየተወደደም እንደሚገኝ እናውቃለን። እኔ ስላሴ ትትረመም እያልኩ ስዘምር ኑር ያለው ዛሬ ቢሮ ያስመረቅንበት ቀን የስላሴ ቀን ነው። እዚህ እኔን ሊያግዙ የተሰበሰቡ ኮሚቴዎች የተገናኘ ነው የቅድስት ስላሴን ቤተክርስቲያን ካቴድራል የካቴድራሉን ህንፃ እድሳት መርሃ ግብር ለማድረግ ሁላችንም ስንታትር ነው የተገናኘ ነው። ደግሞ የቢሮው ስም ማን ይባላል? አረ አይሰማም። የቢሮው ስም ማን ይባላል? አብርሃሚክ ይባላል። አብርሃሚክ ደግሞ የአብርሃሙ ስላሴ እያልን ሁል ጊዜ የምንጠራው አብርሃም የስላሴ እኔ ስላሴ ትትረመም እያልኩ የኖርኩ አባቴ ፈጣሪ ገዢ ስላሴ ዛሬ ደግሞ እንደዚህ ውብ በሆነ ነገር ደግሞ አገናኝተውናል። ክብር ለስላሴ ይሁን፣ ክብር ለስላሴ ይሁን፣ ክብር ለስላሴ ይሁን። ይሄ ልዩ ቀኔ ነው ለኔ እስከዛሬ ድረስ ከኖርኩባቸው ቀን ለየት ያለ ቀን ነው። አሁን ቢሮው ስለሚሰራው አጠቃላይ ዝርዝር ሐሳብ ነግራችኋለሁ። እንደምታውቁት ሙሉ ስሙ እንዳነበባችሁት አብርሃሚክ መንፈሳዊ የሰርግ አዘጋጅና እንግዳ ተቀባይ ይላል። አብርሃሚክ ኢንባውንድ ገስት ማኔጅመንት ኤንድ ስፒሪቹዋል ዊሊንግ ፕላነር የሚል ስያሜ ሰጥተነዋል። ሁለት ፕሮጀክቶችን ነው በዋናነት የሚሰራው። የመንፈሳዊ የሰርግ ዝግጅትን ነው። እንደምታውቁት አሁን በርከት ያሉ ኦርቶዶክሳውያን ወጣት ወንድሞች እህቶች በመንፈሳዊ ጋብቻ መዳር ገብቷቸው እውነቱ ተገልጦ ሁሉም ወደ መንፈሳዊ የጋብቻ ስነ ስርዓት እየመጣ ነው። በዚሁ አጋጣሚ እንደዚሁ መንፈሳዊውን ጋብቻ ያላሰባችሁም እንድትመጡ መልእክታችን ነው። ስለዚህ መንፈሳዊ የሆነውን ጋብቻ ስናዘጋጅ ከመጀመሪያው ጀምሮ እስከ መጨረሻው ድረስ የምናዘጋጀው ይሆናል። ይህንን የአገልግሎት ስያሜ አብርሃምና ሳራ ብለነዋል። የአብርሃምና የሳራ አገልግሎት ነው። የመኪና አቅርቦት፣ የአዳራሽ ኪራይ፣ የኬቴሪንግ፣ የካሜራማን የሙሉ አጠቃላይ መርሃ ግብሩን ሰርግ የሚያስፈልገውን ነገር በሙሉ የሚሰራ ነው። የተክሊልና የቁርባን ጋብቻ ለሚፈጽሙ ጥንዶች የቅድመ ጋብቻ ትምህርት እናመቻቻለን። ጋብቻውን ለመፈጸም የሚያስፈልገውን ህጋዊ ሰነዶች ከህገ ቤተክርስቲያን አንጻር ከሌሎችም አንጻር ቅድመ ሁኔታዎችን በሚመለከት እሱን መከታተልና ማስፈጸም እንሰራለን። ለሰርግ የሚያስፈልጉ የአዳራሽ ኪራይ፣ የዲኮር፣ የኬተሪንግ፣ የፎቶግራፍ፣ የኢቨንት ፕላን ስራ የሰሩ
የሰርጉ በዓል የዝማሬና የስብከት አገልግሎት ከሙሉ የሳውንድ ሲስተም የዜማ መሳሪያና የህብረ ዝማሬ አገልግሎት ጋር እናመቻቻለን። የመልስ የቅልቅል ከሰርጉ ጋር ተያያዥ የሆኑ ዝግጅቶችን በማስተባበር ጋብቻቸውን በቅዱስ ቁርባን ማክበር ለሚፈልጉ ምዕመናን እንዲሁም የጋብቻ ኢዮቤልዩ በዓላቸውን ለሚያከብሩ ባለትዳሮች ከዚህም በፊት በቅድስት ቤተክርስቲያን በማወቅም ባለማወቅም በቅድስት ቤተክርስቲያን ጋብቻቸውን ላልፈጸሙ ጥንዶች ደግሞ የቅዱስ ቁርባን መርሃ ግብሩን እናከናውናለን። ሁለተኛ ከነአን የሚባል አገልግሎት አለን። ከነአን እንደምታውቁት አባታችን አብርሃም እናታችን ሳራን ከካራን ወደ ከነአን ይዟት መውጣቱ ይታወቃል። ስለዚህ ወደ ቤቱ ይዟት የመጣውን አጋዡን ወደ ጫጉላ ሽርሽር ብለን ወደምንጠራው ከሀገርም ውጭ ባሉ ቦታዎች መዳረሻዎችን እናመቻቻለን። የሚያስፈልጉ ነገሮችን ሁሉ አመቻችተን ከነአን የሚባል አገልግሎታችንን እንሰጣለን። ሌላኛው ይስሐቅ አገልግሎት ይባላል። ይስሐቅ አገልግሎት እንግዲህ ማግባት ብቻ አይደለም፣ እግዚአብሔር ከፈቀደ ደግሞ ልጅ ያገኛሉ። እግዚአብሔር ሁላችንንም ለፍሬ ያብቃል። ስለዚህ ልጅ ሲያገኙ ደግሞ ክርስትና የሚነሳውን ሕፃን ከቤተ ክርስቲያን ሂደቱ ማስፈጸም ጀምሮ የልጆች ክርስትና በዓልን መንፈሳዊ ይዘቱን በጠበቀ ስነ ስርዓት ከክርስትና ቤት እስከ ቤት ማስተባበር ለሕፃኑ ማስታወሻ ወይም ለሕፃኗ ማስታወሻ የሚሆን የፎቶግራፍ የቪዲዮ ማስታወሻ ማስቀረትን ጭምር የምንሰራ ይሆናል። ይሄ መንፈሳዊ የሰርግ ዝግጅት ስፒሪቹዋል ዌዲንግ ፕላነር ያልነው አገልግሎት ነው። ሌላኛው ኢንባውንድ ገስት ማኔጅመንት ወይም እንግዳ ተቀባይ የምንለው አገልግሎታችን የምንሰጠው የአብርሃማዊ አገልግሎት የአብርሃም እንግዳ ብለን ሰይመነዋል። የአብርሃም እንግዳ ከየትኛውም ዓለም ሊመጣ ይችላል። አብርሃም ማንኛውንም ሰው ቀለም፣ ዘር ሳይለይ ነው ሲቀበል የነበረው። ስለዚህ እኛም ማንኛውንም እንግዳ ከኤርፖርት ጀምሮ አገልግሎት የአቀባበል አገልግሎት እናደርጋለን። ለእንግዶቹ የሚመጡ እንግዶች መኪና ማረፊያ፣ የትኬት ጉዳዮችን ማስፈጸም እንዲሁም የጉብኝት ጉዳዮቻቸውን እቅድ ከማማከር ከማውጣት ጀምሮ እስከ ማስፈጸም ድረስ እንሰራለን። ሌላኛው የመልከጼዴቅ አገልግሎት ይባላል። የመልከጼዴቅ አገልግሎታችን ከተለያዩ ሀገራት መጥተው ቄደር መጠመቅ፣ ጸበል መጠመቅ፣ ሚስጥረ ቀንዲል መፈጸምና የንስሐ አባት ማግኘት ለሚፈልጉ ከአባቶቻችን ጋር ማገናኘት፣ ማረፊያ ስፍራ ማመቻቸት፣ ለመንፈሳዊ ጉዞና ሱባኤ ለመያዣ ለጽሞና የሚሆኑ ማረፊያ ማዘጋጀት፣ ማረፊያውን ደግሞ የአብርሃም ድንኳን ብለነዋል። አብርሃሚክ ጥሞና ይባላል። ይሄ አገልግሎታችን ከመንፈሳዊ አባቶች ጋር የምክር አገልግሎት ማመቻቸት፣ ልጆቻቸውን ይዘው ለሚመጡና በገዳማውያን አበው ጸሎት ለመቀበል ለሚፈልጉ ሁኔታዎችን ማመቻቸት፣ ለገዳማት በቋሚነት መባ ለመላክ ለሚፈልጉ የውክልና ጉዳይ ማስፈጸምና ከገዳማቱ የማረጋገጫ ደብዳቤን ማሰጠት፣ ይሄ ሌላኛው ነው። እንግዲህ እንግዶቻችን ወደዚህ ሀገር በተለያየ ምክንያት ይመጣሉ። በምንም አይነት ምክንያት ቢመጡ እኛ መፍትሄ እንሰጣቸዋለን ከማማከር ጀምሮ። ለምሳሌ በጣም በጥቂቱ እዚህ ሀገር የሚመጡ እንግዶች ደህና ሬስቶራንት እንኳን የት እንደሆነ አያውቁም። አሁን ከእናንተ መካከል አንዳችሁ ወደ ውጭ ሀገር ብትሄዱ የት ነው የሚገባው? የት ነው የሚወጣው? ማረፊያ የት ነው? ደህና ማረፊያ አቅሙን የመጠነ ሌላውም እንደዚሁ ለኔ የሚስማማ ምግብ ቤት አገኛለሁ የሚለውን ሁሉ ማወቅ ይቸግራል። እንግዳ በሆናችሁበት ሀገር ወደ ሀገራችን የሚመጡ እንግዶችም ከ20 ዓመት በኋላ ከ10 ዓመት በኋላ ከ5 ዓመት በኋላ ብዙ ነገሮች ከተቀያየሩ በኋላ ነው የሚመጡት። ስለዚህ እነዚህ እንግዶች መደናገር፣ ቦታዎችን ባለማወቅ ደግሞ መጭበርበር፣ እንደዚሁም ደግሞ የማይፈልጓቸውን ነገሮች በግዴታ ማድረግ እንደዚህ አይነት ነገር እንዳይፈጠርባቸው ከመምጣታቸው አስቀድሞ ዌብሳይት አዘጋጅተናል። በዌብሳይታችን መሰረት ከኛ ጋር ኮሚኒኬት ያደርጋሉ። ኦንላይን የሚሞሉትን ፎርም ይሞሉልናል። ከኤርፖርት ጀምረን እንቀበላቸዋለን ማለት ነው። ስለዚህ አጠቃላይ የመንፈሳዊ አገልግሎቱ የእንግዳ ተቀባይ አገልግሎቱ ይህንን ይመስላል። በመጨረሻ ለየት ያለ ነገር የምነግራችሁ ያው አገልግሎቱ ለየት ያለ አይደለም፣ ስሙ ግን ለየት ያለ ብለን የምንጠራው ኢያውብር አገልግሎት ይባላል። እንግዲህ ኢያውብርን ካስታወሳችሁ
በመጽሐፍ ቅዱሳችን ኢያውብር አገልግሎት ብለን የሰየምነው ለምን እንደሆነ ይገባቸዋል። ከመንፈሳዊ የሰርግ አገልግሎት እንግዲህ መንፈሳዊ ሰርግ የሚባለው የሚጀምረው ከምንድን ነው? ከሽምግልና ነው የሚጀምረው። ስለዚህ አባታችን አብርሃም ልጁን ለመዳር መጀመሪያ የተላከው ሽማግሌ ማን ይባላል? ኢያውብር ይባላል። ስለዚህ ይሄ አገልግሎታችን የሽምግልና አገልግሎት የምንሰጥበት አገልግሎት ነው። ሰርጉን ከሽምግልና ጀምሮ እስከ ክርስትና ነው የምናደርገው። ኢያውብር አገልግሎት ይባላል የሽምግልና አገልግሎታችን። ሙሉ ስርዓቱን ከማማከር ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ስርዓት ዶግማ መሰረት እንዲሁ ደግሞ በተጋቢዎች ባህላዊ ወግ ሀገራዊ ታሪክን ያማከለ የያዘ አገልግሎት ነው የምንሰጠው። እንግዲህ በዚህ አገልግሎት የመጣችሁ ሁላችሁንም ይሄን ለመመረቅ የመጣችሁ ሁላችሁንም ሥላሴ ያክብሩልኝ። ይሄንን ስራ ለመስራት ድጋፍ ያደረጋችሁ፣ በጸሎት ያሰባችሁኝ፣ በመላው ዓለም ደግሞ ምንድነው የሚከፍተው እያላችሁ ደግሞ ላሰባችሁ ይሄው ነው አገልግሎቴ። ባማኮን ኮንስትራክሽን ወደ ምስጋና ነው የምገባው። ባማኮን ኮንስትራክሽንን አምላካችን እግዚአብሔር ረጅም ዘመን ከሙሉ ጤና ጋር ይስጥልኝ። እንደዚሁ እዚህ ላይ የምታዩቸው ይሄንን የመሰለ ወርቅ የሆነ ዲኮር ያዘጋጀልን ደጉ ወንድማችን አቤል ይባላል። ዲጄ ሮሃብ ዲኮር ይባላል። ኤዲ ፒክቸርስ በጣም አመሰግናለሁ። ኤዲ ፒክቸርስ በብዙ አገልግሎቶች እንገናኛለን። በነገራችን ላይ ኤዲ ፒክቸርስ እንግዲህ ላይፈልግ ይችላል፣ ግን ይቅር ብቻ ይሄንን የመሰለ መርሃ ግብር ለታሪክ ለማስቀረት ሙሉ የፕሮዳክሽን ስራውን ኤዲ ፒክቸርስ እየሰራ ነው። በዚህ ያሉ የአርጋኖን ሚዲያ፣ የራማ ሚዲያ፣ የቀንዲል ሚዲያ፣ ሌሎቻችሁም አሁን ስማችሁን ያልጠቀስኳችሁ 21 ሚዲያ ሙሉ ለእኛ ቢሮ አሁን ከስር ፕሮዳክሽኑን እየሰራ ለህዝብ እያደረሰ ያለ ሚዲያችን ነው 21 ሚዲያ። በዚህ ያላችሁ የማህበራዊ ሚዲያ ኦርቶዶክሳውያን የቲክቶከር ወንድሞች እህቶች፣ የኪነ ጥበብ ባለሙያዎች፣ በጣም የተወደዱና የተከበሩ የኪነ ጥበብ ባለሙያዎቻችን ከኔ ጋር ኮሚቴ ሆነው እስከ መጨረሻው ድረስ እስካሁኑ ድረስ ሳይለዩ አይዞ በርታ እያሉ የሚያስፈልጉትን ይሄ ሁሉ የነሱ ውጤት ነው። የሚያስፈልጉትን ነገሮች በሙሉ እንደ ወንድም ከልባቸው ታዘው ለዚህ ያበቁ እነሱ ናቸው። አንድ ጊዜ ለነሱ እስኪ ሞቅ ያለ ጭብጨባ ያስፈልጋቸዋል። ስማቸውን መጥቀስ ይቻላል። እነ ሚሚዬ፣ እነ ፍሬወይኒ፣ እነ ሂዊ፣ ደግሞ በጦቢያ ጃዝ አዘጋጅ የምናውቃት ተወዳጇ ምስሬ ገጣሚት ምስራቅ፣ አርቲስት ፍሬህይወት፣ ወንድማችን የኢቨንት ኦርጋናይዘር ባለሙያ ነው ደግሞ ናቲ። በጣም ብዙ ኮሚቴዎች አሉ ከአርቲስቶቹም ወገን እንደዚሁ በማህበራዊ ሚዲያ አገልግሎቱን ስታሳልጡ የነበራችሁ እጅግ አድርጌ አመሰግናለሁ። አልፋ ኮንስትራክሽን ደግሞ እንደዚሁ አቦጊዳ ፋሽን በጣም አድርጌ አመሰግናለሁ። አጋፔ ኬተሪንግ ደግሞ ከዚህ በኋላ እናንተ አክብራችሁን ስትመጡ አብርሃም ዝም ብሎ አይሸኝም። ስለዚህ እኛም ዝም ብለን አንሸኛችሁም። በአቅማችን ደግሞ በአጋፔ ኬተሪንግ ደግሞ የተዘጋጀ ሻይ ቡና መርሃ ግብር ይኖረናል። ሁላችሁም ወደ ላይ እየወጣችሁ የፎቶ ፕሮግራም ማድረግ ትችላላችሁ። ያልጎበኛችሁ ቢሮውን አንደኛ ፎቅ ላይ መጎብኘት ትችላላችሁ። በቢዝነስ ካርዶች አሉ፣ በሱ ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ። ቴሌግራም፣ ኢንስታግራም፣ ቲክቶክ፣ ዌብሳይት አለን። እሱን በደንብ ይፋ እናደርጋለን። አገልግሎታችን ይህንን ይመስላል። እግዚአብሔር ያክብርልን። ዘማሪ ፍሬዘር ደሳለኝን ከልብ እናመሰግናለን። እንደዚህ ያሉ ድንቅ የሆኑ ሀሳቦች ለእንደኔ አይነቱ ምስኪን ላላገቡ ሰዎች ጥሩ ነው መሰለኝ አይደለ? እኔ እንኳን መደገስ ነው የቀረኝ፣ በመሰረቱ አግብቻለሁ። ለማንኛውም ይህ ትልቅ ሀሳብ ነው። ምክንያቱም ብዙ ጊዜ ትልቁ ነገር መረጃ ነው። አይታችሁ ሆኖ የተለያዩ ማህበራዊ ገጾች ላይ በመንፈሳዊ የሰርግ ዝግጅቶች ላይ ይህ ይፈቀዳል፣ ይህ አይፈቀድም የሚሉ ክርክሮች ይነሳሉ። ስለዚህ እነዚህ አይነት ክርክሮች በሚነሱበት ሰዓት ትክክለኛውን መልሶችን ይዞ መንፈሳዊ ዝግጅት በመንፈሳዊ መንገድ ለማስኬድ ደግሞ እንዲህ ያሉ ስራዎች ከምን በላይ ይደነቃሉ፣ ይከበራሉ። ስለዚህ ከዚህ በኋላ ደግሞ የተዘጋጀ የሻይ ቡና ፕሮግራም አለ። ምናልባት ለቢሮ ምረቃ እንዲህ አይነት ድግስ ከተዘጋጀ ለሰርጉ ደግሞ እንዴት እንደሚሆን አብረን የምናየው ይሆናል ማለት ነው። ከዚህ በተጨማሪ ደግሞ አንድ ሰርፕራይዝ አለ ለዲያቆን ፍሬዘር
ዲያቆን ፍሬዘር ደሳለኝ መልእክት አለ። ማህበረ መድኃኔዓለም በጣም ደስተኞች ነን፣ ይህ ቢሮ በመከፈቱ ልባችን በደስታ ሞቆታል በማለት ለመነሻ እንዲሆን 50 ሺህ ብር በስጦታ ለግዘዋል። እባካችሁ አመስግኑ። የሳንቲም ጉዳይ ሲመጣ ሰው ያጨበጭባል። እስቲ ለሀሳቡ አንድ ጊዜ ሞቅ አድርጋችሁ አጨብጭቡ። እናመሰግናለን። ከዚህ በመቀጠል እንግዲህ የምንሄደው ወደ ፎቶ ፕሮግራም ይሆናል ማለት ነው። ከፎቶ ፕሮግራም ደግሞ በቀጥታ ወደ ሻይ ቡና ፕሮግራም እንሄዳለን። መልካም ጊዜ። እናመሰግናለን። ይህ ፕሮግራም በፓን አፍሪካን ጉዳይ የምትሰራ ውጤታችን ነች። ወደ እሷ መራቸዋል። እግዚአብሔር ይስጥልኝ። ይሰማል? በጣም አመሰግናለሁ። አልተዘጋጀሁም፣ ግን ይህንን መልእክት ማስተላለፍ ያቅተኛል ብዬ አላስብም። በጓደኞቼ ስም በጣም ደስ ብሎኛል። ስሜ ህይወት አዳነ ነው። እንዳሉት አፍሪካዊ ጉዳዮች ላይ ነው የምሰራው። እንኳን ለኢትዮጵያ ይሄ ድርጅት ለአፍሪካ ትልቅ ስርዓት የሚያስይዝ የኢትዮጵያውያንን ልዕልና ከፍ አድርጎ በሚገባው መልኩ ሊያስቀምጥ የሚችል ተቋም ነው ብዬ አስባለሁ። ምክንያቱም ያው እኛ ኢትዮጵያውያን ብዙ ነገራችን ከቤተክርስቲያናችን ጋር የተያያዘ ነገር ነው እና ቤተክርስቲያናችን ውስጥ የሚዛባው መደረግ ኖሮበት ሳይደረግ የሚቀረው ነገር እንደ ሀገርም የሚጎዳን ነገር አለ። ስለዚህ ፍሬ ይህንን ነገር አንስቶ ሲነግረን ሁላችንም በጣም በደስታ ነው ለማገዝ የሚገባውን ያህል ባናግዝም ለማገዝ ፈቃደኛ ሆነን የተገኘ ነው። ስለዚህ እኔ እንደሚገባኝ ሁላችንም ይህንን ተቋም ማስተዋወቅ አለብን። ኦርቶዶክሳውያን እንዴት የተከበርን እንደሆነን ስርዓታችን በሙሉ የተከበረ እንደሆነ የምናሳይበት ተቋም ስለሆነ እንኳን ደስ አለን። እንግዲህ የረሳናቸውን ስለ አብርሃም፣ ስለ ይስሐቅ፣ ስለ ሌሎቹ ልናውቃቸው ስለሚገቡ በሙሉ በዚህ ተቋም ውስጥ ተዘርዝሮ ሰምተናል። ከዚህ በላይ እንሰማለን። ስለዚህ ሁላችሁ መንገር አለባችሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። እንዲህ በስርዓት የምንመራበት የምንከበርበት ከፍ የምንልበት ድርጅት ተቋም ተከፍቶልናል ብዬ ለማለት እፈልጋለሁ። ከዚህ በላይ ባላረዝም ጥሩ ነው። እግዚአብሔር ይስጥልኝ። ለእኛ በእናንተ ደግሞ ህይወት አዳነ ከልብ እናመሰግናለን። ፕሮግራማችን እንደቀጠለ ነው። ይህንን ፕሮግራም እንሆ በአማራ መልኩ ደግሞ ለማሰናዳት እንዲሁም ደግሞ በከተማችን አልፎም ደግሞ በዓለማችን ላይ መረጃውን ለማሰራጨት ከኛ ጋር የሆኑ ጌቱ ተመስገን፣ ድሬቲው፣ ማለዳ ሚዲያ፣ አዲስ አይን፣ ኢትዮ ፕሬስ፣ ቁስቋም ሚዲያና ሌሎችም በቅንነት ይህንን ሚዲያ ሙሉ ተቆጣጥረው መረጃውን ሊያደርሱልን ቃል እንደገቡ ሁሉ ክብራችን ምስጋናችን ከልብ ነው። ከሐዋሳ ድረስ ደግሞ እዚህ ድረስ አቋርጠው ብዙ ኪሎ ሜትሮችን የመጡ ልዩ እንግዶቻችንን ከልብ እናመሰግናለን። ሚዲያዎችን በተጨማሪ እንዲሁም ደግሞ አንድ ነገር መነጋገር እንፈልጋለሁ እዚህ ጋር። ምክንያቱም እንደዚህ አይነት ሀሳቦች እንደቀላል የሚታዩ አይደሉም። ምክንያቱም እኛ ራሳችን በእምነት ውስጥ ተቋም ውስጥ ያለን ነገር ግን ሳናቂ የምናበላሻቸው ወይም ደግሞ የምንስታቸው መስመሮች አሉ። እነዚህ ነገሮች ደግሞ የሚያጠሩ ሀሳቦች ሲመጡ ድጋፉ የሁላችን ሊሆን ይገባል። ምክንያቱም እንደዚህ አይነት ስህተቶችን እየቀረፈ ወደ ተሻለ ልዩ ከፍታ የሚወስዱ ስራዎችን በደገፉ የመጀመሪያው ጥቅም ለማን ይሆናል ማለት ነው? ለእኛ በማዕከሉና በተቋሙ ስላሉ ሰዎች ነው ማለት ነው። ስለዚህ ይህንን ሀሳብ መደገፍ የምንፈልግ አሁንም ያለነው ካዛንቺስ ብሉ ታወር አንደኛ ፎቅ ላይ አብርሃም የመንፈሳዊ ሰርግ ዝግጅትና እንዲሁም ደግሞ ዝግጅት በጣም ጥሩ። ስለዚህ አሁን ፕሮግራማችን ይቀጥላል። ጣፋጭ ኬክ አሳይተውናል፣ ግን ነስተውናል መሰለኝ ወይም ደግሞ እየተዘጋጀ ነው ያለው። ይህንን ጣፋጭ ኬክ ያዘጋጀው ቀደም ሲል እንደነገርኳችሁ የጥር ወር ተጋቢ ወይም ደግሞ በዲያቆን ፍሬዘር ደሳለኝ አማካኝነት የተዳረው ሙሽራ ነው። ስለዚህ የነበረው እንክብካቤ እንዴት ነበር? ከአብርሃሚክ የመንፈሳዊ ሰርግ ዝግጅት ምን አይነት እንክብካቤ አገኙ? ከነሱ ምንሰማ ይሆናል። ሙሽሮቻችን አዲስ ሙሽሮች ናቸው። ታረችቻባ እናመሰግናለን። ቀጥታ ወደ እነሱ ምስክርነት ነው ብለው መቼም አይደል? እንደምን ዋላችሁ። በቅድሚያ ዲያቆን ፍሬዘር እንኳን ለዚህ አበቃ። ሶስት ነገሮች መናገር ፈልጋለሁ። ግን በአጋጣሚ ሆኖ ላስት ጥር ወር ላይ የሰርግ ፕሮግራማችን አድርገናል ከባለቤቴ ዶክተር ሀና ጋር። ፕሮግራማችንን ስናደርግ ተጋቢዎች ታውቁታላችሁ፣ ጋብቻ ማለት ሰርግን ማዘጋጀት
የመጡ ሰዎች ጋር ሸራተን ሆቴል መስከረም ወር ላይ ተገናኝቼ ነበር። በዛ አጋጣሚ ሆቴል ወይም ሌላ ነገር ሰኪዩር ለማድረግ ቼክ ሳደርግ እስከ ጁላይ ድረስ እንደ ኦርደር እንዳለቀ ቅዳሜና እሑድ ያም አልቆ ሰኞ፣ ማክሰኞ፣ ሐሙስም ሰርጎች ሪዘርቭ እንደተደረጉ ተነገረን። በአንድ ወር እንጨርሳለን ያለውን ፕሮግራም ከመስከረም ጀምረን ቦታ አፈላልገን እንደ አጋጣሚ ሆኖ የኤሊ ኢንተርናሽናል ሆቴል ነው ሰርጋችን ያደረግነው። ሰርግ ለምሳሌ ብዙ ስራዎችን ስለሚሰራ ነው ኢቨንት ኦርጋናይዝ ሰርግ ጥሪ ሰዎችን ለመጥራት እንዳጋጣሚ ሆኖ እሷ በኪውአር ኮድ የምንጠራቸውን ሰዎች ስም ተዘጋጅተው በቴሌግራም ይላክላቸዋል። በዛ ኪውአር ኮድ እንዲገቡ በቴሌግራም ስልክላቸው ማንም ሰው ደስተኛ የሆንም ኢቨን ደስታችንን ሁሉ ሸር አያደርግም። የግድ ቤቱ ድረስ ካርድ ሃርድ ኮፒ ይፈልጋል። ያንን እንድናደረግ ነው። ቱሉ ዲምፒ ያለን ሰው ቤተልም ያለን ሰው ካርድ ይፈልጋል። እንደ አይነት ድርጅቶች ፕሮግራሙን የሚያዘጋጀው ሰው ሳይደክም ሀስል የሆኑበት ነገሮች በቀላሉ ማካሄድ ይችላሉ። በጣም ቀላል ማድረግ ይችላሉ ማለት ነው። ሌላው መናገር የምፈልገው ነገር ምንድን ነው? ብዙ ፕሮግራሞች ማድረግ እየፈለግን በቤተክርስቲያን ግን የቤተክርስቲያንን ስርዓትና ቀኖና በጠበቀ መልኩ ደምቆ እንደማይካሄድ እያሰበ ብዙ ሰው ይሸሻል። ሲሸሽ ደግሞ ከመንፈሳዊ ሕይወቱ ይሸሻል እና ያንን ነገር ለቤተክርስቲያን ጥሩ ነገር ነው ብዬ አስባለሁ። ሌላው መናገር የምፈልገው ነገር ብዙ ጊዜ የቤተክርስቲያን ልጆች በኢኮኖሚ ራሳቸውን ሲያሳድጉ ብዙ ጊዜ የሚደግፋቸው ሰው የለም። እንደ ስታርታፕም ሆነ በሌላም ነገር ብዙ ጊዜ ዲስከሬጅ ነው የምናደርጋቸው። ቤተክርስቲያን ብቻ እንዲያገለግሉ ነው የምናደርገው እና ራሳቸውን በኢኮኖሚ ሲያሳድጉ የቤተክርስቲያንን አገልግሎት እንደሚያድግ መረዳት ይጠበቅብናል። ብዙ ሰው ዲስከሬጅ ስለሚያደርግ ስለማቅ ነው። ሌላው የኛ ፕሮግራም በጣም በሚያምር ሁኔታ ብዙ ያላገቡ ጓደኞቻችንን ሀሳብ ያስቀየረ ፕሮግራም ፍሬዘር አዘጋጅቶልናል። ቤተሰቦቻችን፣ ጓደኞቻችን፣ የስራ ባልደረቦቻችን ሁሉም ሰው የተገረመበት በሰርጋችን እኛ ደስተኞች ነበርን። በጣም አመሰግናለሁ ፍሬዘር ያማረና ቆንጆ ፕሮግራም ስላደረክልን። በዚህ አጋጣሚ ለቤቱ ወይም ለቢሮ እንደ ስታርታፕ የሚሆን የ100,000 ብር ድጋፍ እናደርጋለን ለፍሬዘር። እናመሰግናለን። አመሰግናለሁ። ተጨማሪ የምለው ነገር የለም። ግን እንደዚህ አይነት ትልቅ ድርጅቶች ሰው ሃይማኖታዊነትን እንዲወድ እና ወደ ሃይማኖቱም እንዲቀርብ መንገድ የሚከፍቱ ናቸው እና ጥሩ ጅማሬ ነው። ጥሩ እንዲቀጥል ምኞቴ ነው። እግዚአብሔር ያሳካውን ያሳካለን። እኛም በሰርጋችን ደስተኞች ነበረ። ሰዎቹም ከአንተ ጋር ቢመጡ ደስተኞች እንደሚሆኑ አምናለሁ። እግዚአብሔር ያሳካውን ያሳካለን። አመሰግናለሁ። ሙሽሮችን ከልብ እናመሰግናለን። እንደዚህ አይነት ምስክርነት መስጠት አልናፈቃችሁ? እንደዚህ አይነት ደስ የሚል የሰርግ ዝግጅት ተካሂዶላችሁ እንዲህ አይነት ምስክርነት ለመስጠት ያብቃል። ምክንያቱም ቀጣዩ ተሞሻሪ እኔ ስለሆንኩኝ ማለት ነው። ምክንያቱም አትስማሙ? ቆንጆ ልጆች ቶሎ ነው መጋር ያለባቸው ቶሎ። ስለዚህ ፕሮግራማችን እንደቀጠለ ነው። አሁንም ደግሞ እንደሰማችሁት የመድኃኒዓለም ማህበሮች 50,000 እነዚህ ደግሞ አዲስ ሙሽሮች 100,000 ከእናንተ መካከል 1 ሚሊዮን 2 ሚሊዮን ያሰበ ሰው ካለ አትጨነቁ። ማይኩን እንሰጣለን፣ ድጋፉን እንቀበላለን። ምክንያቱም እንዲህ ያሉ ድንቅ ሀሳቦች መደገፍ አለባቸው። ምክንያቱም ከተጠቃሚዎቹ ሙሽሮች በተጨማሪ ተቋሙ የእምነት ተቋሙ ራሱ የሚደግፍ ስለሆነ ማለት ነው። በዚህ አጋጣሚ ፍሬዘር አንዳንድ ጭምጭምታዎች እየሰሙ ነው። ምግብ ቤት ያለው ሰው ጋር ስንሄድ ምን ይኖራል? ምግብ። ዘማሪ ጋር ስንሄድ ምን ይኖራል? ዘማሪ ይኖራል። ስለዚህ ሁላችንም የምንወደው የምናውቀው አብረን የምንዘምረው ስላሴ ተተረመመን ይዘምራል። እስኪ ዘምር የምትሉ በልዩ ጭብጨባ ይዘምር የምትሉ። ምክንያቱም በመሀል የተወሰነ ሀብታ ስለሚያስፈልገን አንድ ዝማሬ እንመልከትና ተመልሰን ልዩ ልዩ ስጦታዎችንም ሊያመጣ ይችላል። የአጋስታልን ቅድስት ስላሴ በረከት ልዩ ነው አይደል? እስቲ ሁላችንም አንድ የስላሴን አመስግኑልኝ እባካችሁ። ለፍሬዘርና ለቅድስት ስላሴ እኩል ሊሆን ይችላል። ለአጋስታልን ቅድስት ስላሴ ልዩ ጭብጨባ እንፈልጋለን። እናመሰግናለን። ወደ ዝማሬ
እሺ አሁን አብይ ጾም ነው እንደምታውቁት፣ ሳናጨበጭብ እንዘምራለን። ከመዝሙሩ በፊት ግን በዚህ የተገኛችሁ የተወደዳችሁ ዘማሪያን ያላችሁ እህታችን የትምወርቅ ዘማሪ ቄስ እስጢፋኖስ፣ እህታችን ዘማሪት ቅድስት፣ ሌሎቹ ያላየኋችሁ ዘማሪያን ካላችሁ እንዲሁ ወንድማችን በክራር አገልግሎት ደግሞ የሚያገለግለን ወንድማችን በኃይሉ፣ እህታችን ዘማሪት መሰረት በጣም አመሰግናለሁ። ሌላ ያላየኋችሁ ካላችሁ መቼም እኔ ማለት እናንተ እንደሆናችሁ ነው የማምነው። ስለዚህ በጣም አመሰግናለሁ። መምህራን የመጣችሁ ደግሞ በዚህ የመጣችሁ እነ መምህር ዳንኤል፣ እነ መምህር ዘካርያስ፣ ሌሎቹም ያላየኋችሁ እነ ሊቀ ዲያቆናት ቀዳሜ ጸጋ፣ እነ ቀሲስ ዮሐንስ፣ ሌሎቹ በጣም አመሰግናለሁ። ስላሴ ትትረመም ወትትነከር፣ 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 ስላሴ ሁላችንም ፎቶ እየተነሳን ወደ ሻይ ቡና እንሄዳለን።